ሐያቸውን ጥለው እርቃን የሚሄዱ ተገላልጠው የሚወጡ ወንድን የሚፈትኑ ገበያ ላይ ሞል ላይ አደባባይ ላይ በጌጥ ልብሳቸው ወጥተው የሚሽከረከሩ ሴቶች አላህን ሊፈሩ ሚስታቸው ልጃቸው እህታቸው እንደዚህ እንድትሆን የሚፈቅዱ አይተው ዝም የሚሉ ወንዶችም አላህን ሊፈሩ ሊተውበቱ ይገባል። ቤት ውስጥ መንገድ ላይ አደባባይ ላይ መደረጉ አልበቃ ብሎ መልካም ገጽታን ውበትን የሚፈትን አካልን በካሜራ እየቀረጹ ሚዲያ ላይ መልቀቅ ትውልድን ማበላሸት ለስሙ የሙስሊም ስም ተሸክሞ ለስሙ የእስላም መገለጫ ሊባል የሚችል ብጣሽ ጨርቅ ላይ ጣል አድርጎ ቁርአን ሐዲስ የሚከለክለውን በአላህ የሚያምን ሰው ማያደርገውን ድርጊት መፈጸም አላህን ያስቆጣል፣ ነገ ያስቆጫል፣ ባልተፈጠርኩ ያስብላል። ዱንያ ላይ እዩልኝ ሲሉ የነበረውን ውብ ገላቸውን ነገ ጀሃነም ሲለበልበው ደብቁኝ ይላል። ነገር ግን መደበቅ አይቻል። እዚህ ዱንያ ላይ አብዝቶ በወንጀል ቀና ያለ ጀሃነም ላይ ይሰባበራል፣ መሄጃ ያጣል። ፈላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን ግፈኞች፣ በዳዮች፣ አመፀኞች የሚሰሩትን አላህ ሳያውቅ የቀረ እንዳይመስልህ ለከባዱ ቀን አቆይቷቸው ነው ይላል። አላህ ተባረከ ወተዓላ መልእክተኛውን የገባላቸውን ቃል ሳይሞላ የሚቀር እንዳይመስልህ። እምቢ ባዮችን ይቀጣል። እስከ መቼ ነው ይሄ የሚቆየው? እስከ ቅያማ ቀን ድረስ ነው የሚቆየው። በዛ ቀን ኃያሉ አላህ ይበቀላል። ሙጅሪሞች፣ አመፀኞች፣ እምቢ ባዮች እጃቸውን ከአንገታቸው ጋር በካቴና ይታሰራሉ። የሚለብሱት ልብስ ራሱ እንደ ነዳጅ የሚቀጣጠል ይሆናል። ልብሳቸው ራሱ እንደ ነዳጅ ተቀጣጣይ ልብስ ይሆናል። ፊታቸውን እሳት ይወረዋል። ይሄን አላህ የሚያደርገው ለምንድን ነው? ሊየጅዚየ አላሁ ኩለ ነፍሲን ማ ከሰበት ኢነላህ ሰሪዑል ሒሳብ ይላል። አላህ ተባረከ ወተዓላ እያንዳንዷን ነፍስ የሥራዋን ይሰጣታል። ለእያንዳንዷ ነፍስ የሥራዋን እንዲሰጣት ነው ከነዳጅ የተሠራ ልብስ አላህ ያዘጋጀው። የእምቢ ባዮች ፊታቸው ሁሉ ሳይቀር በሰዓት እንዲሸፈን ያደረገው አላህ ቅጣቱ ብርቱ ነው፣ ምርመራው ፈጣን ነው፣ ማንም ከአላህ አያመልጥም ይላል። ዱንያ ላይ ወንጀል ላይ የተዘናጉ አላህን መፍራትን የተዉ ሸይጣን የነዳቸው የቅያም ቀን አፈር በሆንኩ ብለው ይመኛሉ። የውመኢዝን የወዱ አለዚነ ከፈሩ ወዐሰው ረሱለ ለው ቱሰዋ ቢሂሙል አርዱ ወላ የክቱሙነ አላህ ሐዲሳ። እነዚያ ዱንያ ላይ አላህን ያመፁ መልእክተኛውን ያመፁ የቅያም ቀን አፈር በሆንኩ ከምድር እኩል በሆንኩ ባልተፈጠርኩ ብለው ይመኛሉ። የሰሩትን ወንጀል ደግሞ ከአላህ መደበቅ አይችሉም ይላል። ምክንያቱም አፋቸውን አላህ አሽጎት ወንጀል የሰራ የሰውነት አካላቸው በሙሉ ይመሰክራል። ይህ ፊት ለፊታችን ስላለ ሁላችንም ቆም ብለን ለነፍሳችን ልንጨነቅላት፣ ልናስብላት አኺራ ላይ ከመቃጠላችን በፊት እዚህ ዱንያ ላይ በጸጸት ውስጣችንን አቃጥለን ላለፈው ተጸጽተን ለወደፊቱ መንገዳችንን ልንፈትሽ፣ አካሄዳችንን ልንገመግም ይገባናል። የሰው ስጋ የሚበሉ አላህ ተባረከ ወተዓላ ያከበረውን እርም ያደረገውን የሰው ክብር የሚነኩም ተውበት ሊያደርጉ አላህን ሊፈሩ ይገባቸዋል። በስሜት በምቀኝነት በውስጥ መበላሸት አላህ ተባረከ ወተዓላ ሙስሊም ከሙስሊም ጋር በሰላም እንዲኗኗር፣ እንዲዋደድ፣ እንዲከባበር፣ ሰላም እንዲባባል፣ እንዲዘያየር፣ እንዲደጋገፍ ያዘዘውን ጥሶ በስሜት መነዳት አላህን ተባረከ ወተዓላ ከሚያስቆጡ ነገሮች መሃል አንዱ ነው። ነቢዩ ዓለይሂ ሰላቱ ወሰላም ኢነ ዲማአኩም ወአዕራደኩም ወአምዋለኩም ሐራሙን ዓለይኩም ከሑርመቲ የውሚኩም ሃዛ ብሏል። በብዙ ሺዎች የሚቆጠሩ ቀደምት እውነተኛ አማኞች ሐጅ ላይ ከነቢ ጋር ዓለይሂ ሰላቱ ወሰላም በተሰበሰቡበት ስፍራ ላይ ባደረጉት ድንቅ ንግግራቸው ኹጥባቸው ላይ የሰው ልጆች ሆይ ገንዘባችሁ፣ ክብራችሁ፣ ሕይወታችሁ በመካከላችሁ ሐራም ነው፣ የተከበረ ነው። አላህ ካዕባን እንዳከበረው ሁሉ ይህ ቀን የተከበረ እንዳደረገው ሁሉ የአንዳችሁ ገንዘብ ለአንዳችሁ፣ የአንዳችሁ ስምና ክብር ለአንዳችሁ፣ የአንዳችሁ ሕይወት ለሌላኛው ሐራም ነው። ካዕባ እንደተከበረው ሁሉ የሙስሊም ስሙ፣ ክብሩ፣ ሕይወቱ፣ ንብረቱ መከበር አለበት ብላ ይሄን ማክበር ትተው ሸሪዓን ጥሰው እንደፈለጉ የሚኖሩ አላህን ሊፈሩ ተውበት ሊያደርጉ ይገባል። ያ አዩሃ አለዚነ አመኑ ኢጅተኒቡ ከሲረን ሚነ ظን ኢነ በዕደ ظን ኢስሙን ወላ ተጀሰሱ ወላ የግተብ በዕዱኩም በዕዳ አዩሒቡ አሐዱኩም አን ያእኩለ ለሕመ አኺህ መይተን ፈከሪህቱሙህ ወተቁላህ ኢነላህ ተዋቡን ረሒም ይላል የጌታችን አላህ ቃል። የሰው ልጆች ሆይ እናንተ አማኞች ሆይ መጥፎ ጥርጣሬን ራቁ። መሰረት የሌለው ተጨባጭ ያልሆነ
ጥርጣሬ ወንጀል ነው። የወንድማችሁን የእህታችሁን ነውር ጉድለት አትከታተሉ። ከፊላችሁ የከፊሉንም ስጋ እንዳይበላ ወንድማችሁ በሌለበት እህታችሁ በሌለችበት ስሟን በመጥፎ አታንሱ። ይህ ማለት የሰውን ስጋ እንደ መብላት ነው። እንደው እናንተ የሰውን ስጋ መብላት ትወዳላችሁ እንዴ? ቃላችሁት አትወዱም፣ የሰው ስጋ አትበሉም። የሰውን ስጋ በአካል የቆረጣችሁ እንደማትበሉት ሁሉ ሰው በሌለበት ስሙን በመጥፎ እያነሳችሁ አትብሉ። ሁለቱም እኩል ናቸው አለ አላህ ተባረከ ወተዓላ። የሰውን ስጋ የቆረጡ መብላትም ነውር ነው፣ ዘግናኝ ነው። በሌለበት ስሙን አንስቶ በመጥፎ ማውሳትም ልክ በአካል ስጋውን እንደመብላት ልጠሉት ይገባል። አላህን ፍሩ፣ ተውበት አድርጉ። አላህ ተባረከ ወተዓላ ተዋቡ ረሒም መሃሪ ነው፣ ተውበትን ተቀባይ ነው ብሏል። መቼ ነው መተውበት ያለብን? ዛሬ ሳይመሽ፣ ከደቂቃዎች ከሰከንዶች ከስትንፋሶች በኋላ የት እንዳለን ማናችንም አናውቅም። በተለይ በረመዳን ወር ረመዳን ላይ ተውበት ያላደረገ መቼ ነው ተውበት የሚያደርገው? ረመዳን ላይ ያልተስተካከለ መቼ ነው ሊስተካከል የሚችለው? ረመዳን የጀነት በሮች የሚከፋፈቱበት፣ የጀሃነም በሮች የሚዘጋጉበት፣ ታላቁ ጠላታችን ሸይጣን የሚታሰርበት፣ ኸይር ፈላጊ ሆይ ና ወደፊት፣ ወንጀል ፈላጊ ሸረኛ ተንኮለኛ ሆይ ባለህበት ቁም የሚባልበት ወር ላይ ያልተወበተ ራሱን ያላደሰ መቼ ነው የሚታደሰው? መቼ ነው የሚስተካከል? ረመዳን ሳይወጣ በፊት ከመጥፎ ባህሪ ልንወጣ ልዩ ሰው ልንሆን ይገባል። አጀላችን ሳይመጣ በፊት ልንስተካከል ይገባል። ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጅዑን፣ ተመክረው እምቢ አሉ። አንዳቸውን ሞት ሲመጣባቸው ጊዜ ጌታዬ ሆይ መልሰኝ ወደ ዱንያ ይላሉ። ለምን? ለዐሊ አዕመሉ ሷሊሐን ፊማ ተረክቱ፣ ትቼው የነበረን መልካም ሥራ እሰራ ዘንድ እተውበት ዘንድ ይላል። ከላ አይሆንም። አንድ ሰው